واسطي اركز واسطي بنات اركز بنات اركز واسطي ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ባለሱቅ አቤት። እንቁላል አለ? አላው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡም? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ። በቃ ይራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር? ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ኧረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ። ሱኖ ከስተመሪ። ሄሎ ዶክተር። የስ ቆጫማ ነኝ። ቆጫማ በኮት ጭቁኑ። አዎ የምስክር አባት ልጆት ተሻለው? አዎ ለውጥ አለው። አዎ እንደ ማይክል ጃክሰን የሚጨፍረውን ነገር ተወ? ማይክል ጃክሰን መጨፈሩን ትቷል። አዎ እንደ ማይክል ታይሰን እየደበደበኝ ነው። እንደ ማይክል ታይሰን? እሱ ያዘዝክለትን መድኃኒት እኔን አስጦ አስጨረሰኝ። ፊት ለፊት ቆሞ ብልቃጡን ካልዋጥክ እያለኝ ነው። ቡጣው ችግር ያለው ዶንት ሄሎ ዋት አዎ ተመስገን። እቺንስ ማና ያባት ደረሰ ልጅ እንዴ ተንኮሱ ስራ ጀመርክ እንዴ? ዋው ደስ ይላል። ይሄ ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስልህ። ትገዛለህ? አዎ ገዛለሁ። አበረታቱኝ። እውነት ያው እኔም ከእናንተ ማን አለ? እሺ አበረታቱኝ። እሺ ልቅመሰው። ይሄ አዎ እንት ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱም ይቅመስ። ይቅመሰው። ሰው ይቅመሰው። አዎ ይሄ እሺ ይሄ እንካ አንተ። ጥሩ ነው። እንትን ነው በቃ ምን መሰለሽ ስራ ከሚያጣ እንጨረሽው። አዎ ይሄ ብዙም አይደለም። እስቲ ሌላ ስጠኝ ወይ እንቅመሽው። እሺ በቃ አምጣው። እሺ ነው በቃ እኔ ተበድሬው ነው ከሰው ጀምሮ። በጣም እኮ ነው የሚጣፍጠው። አዎ በጣም በቃ ላይ ለሱ ጨምርለታ። ጨረሰሽ? አዎ ጨረሰው። አዎ ሰጂ እሺ በቃ እንትን ነው። አዎ ለኔም ጨምርልኛ። አይጣፍጣል? በጣም ነው የሚጣፍጠው። እውነት? አዎ እሺ እሱ ለኔ ለልጄም። እሷ ቀመሰ? አልቀመሰችም። ጭውጭው? አዎ ትበላለች እሷ? አዎ በጣም ነው የምትወደው። እሺ እንኪ ማሚ በቃ እቺ ምን ብዬ ይዤ እወጣለሁ? አረ እንደዛ ከሆነ አምጣዋ። ትበላላችሁ? በሰርቪሱ አምጣ። በቃ ነገም ከሰው ተበድሬ ጀምራለሁ። እሺ በቃ እናመሰግናለን። እሺ በጣም ነው የምናመሰግነው። በቃ እኔ ኑሮ ከብዶኝ እውነት በቃ ራሴን ላጥፋ ያዘ። ኧረ አይዞን። ተክሌ ማገገመ? አዎ ምን ልርዳ? መገገም ፈልጌ ነበር። ኦኬ ይቻላል። ከምን ነው የምታገገመው? የተለያዩ ነገሮች ናሉብኝ። አረ ልገግም በቃ። ኦኬ ይቻላል፣ ችግር የለውም። ክፍያ አለው። ክፍያ አለው? ስንት ነው? ክፍያ 50 ሺህ ብር ነው። 50 ሺህ ብር? አዎ 50 ሺህ ብር? አዎ ለመገገም? አዎ ምን ነው? አረ ገገማችሁ በጣም። ምን ትንሽ እኮ ነው መገገም ብዬ የምወጣው። አይ እንደዚህ እኮ አይደለም። እንደዚህ አይደለም? አዎ አረ ትንሽ አስተያየት። አይ የለም እንደዚህ። ስንት ወር ነው የምቆየው? አንድ ወር። እሺ እኔ በ3 ቀን ቶሎ ነው ስገግም ማንም አይችልኝ። ገባ ግግም ከዛ ፍርግም። አይ አይቻልም። የለም እንዴ ደሞና ይተፋም እዚህ ናችሁ እንዴ? አረ
መስዬ አንተ ፍሬንዶች አሉ አረ ይደብራ አይቻልም ነበር ጠይቅ በእና ወንድ ልጅ ና አንድ እቺ ብቻ ምን ሲል አላስቸግር አንድ ተናገር ቶሎ በል ክብሪት አለ እሺ አብራብር አታቴድም እንዴ እሺ ነች እናንተም ብሎ ማገገም ገገማ ለምን ድሮ ደግሞ ተጫዋች ነበር ካሉ ኳስ አዎ ነገሩሽ አዎ እንተኖ እንዳምኔ ኳስ ሲታለል ራሱ በአይን ማየት ራሱ ከብዳቸዋል። ኧረ እባክህ እንደዚህ ጥሚም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀደው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የሚወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? እንዶች ምን መሰለሽ? እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ ድንገት ነው ተናደድኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋ ነው መታችሁ ውሰዱ ብሎ በዜና ዘገቡኖቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን ሰማይ ላይ ማልቀረ በሄሊኮፕተሮችን ፈለጉኝ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ስጠየቁኝ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ እሱ ሲጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ ኧረ በስመ አብ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ በቃ። ቤት ኪራይ አለ እንዴ? ቤት ኪራይ አለ ምን አይነት ቤት ነው? በየደረጃ አለ፣ ችግር የለም ገዳን። እኔ አንድ ክላስ ነውና አለ አንድ ክላስ አለ። ዱቤ ነው የ3 ወር ዱቤ አለ። ና ግባ ና እንጂ ግባ። አለ እንዴ ና ምርጥ ቤት ነው። አየቤቱን? አዎ ምርጥ ቤት። ትገባለህ? አልገባም። ብር ተበድሬ ልምጣ እንዴ